የአዲስ አበባን ጉዳይ ከላይ የመጣ ሐሳብ ያረገበውና የምክክር ኮሚሽኑ ምላሽ ታተመ። የአዲስ አበባ ከተማ የውይይት ሂደቱ ዋና መነጋገሪያ ሆኗል። በምክክር የቀረቡትን 8ቱን ዋና አጀንዳዎች ስንመለከት የፌዴራል ከተሞች በሚለው ስር የተካተተው የአዲስ አበባ ጉዳይ ከቢቢሲ ጋር ባደረገው ቆይታ ከነዚህ አጀንዳዎች አንዱ እንደገለጸው ውይይቱን ያረገበው ዋናው አጀንዳ ሆኗል። እስከ 250 ቡድኖችን ባሳተፈው ውይይት ይህ የአዲስ አበባ ከተማ ጉዳይ የመጨረሻው የተጠናቀቀ ሲሆን ሰፊ ልዩነትም ታይቶበታል። ይህንንም ያገኘነው ከውይይቱ ተሳታፊዎች ጋር ባደረግነው ቆይታ ነው። እነሱም በሂደቱ ንቁ ተሳትፎ ያደርጋሉ። ሆኖም ማንነታችንን እንዳንገልጽ አልፈቀዱልንም። ውይይቱ በኢትዮጵያ ያሉ ችግሮችን መፍትሄና አስተዋጽኦ እንደሚያመጣ ከፍተኛ ተስፋ ይዘው ለመሳተፍ ወስነዋል። ከከተማዋ አጀንዳ ውጪ በሌሎች ቡድኖች አጀንዳዎችን በቅርበት ይከታተላሉ። 3 አጀንዳዎች ከፍተኛ ትኩረት የሳቡና ከፍተኛ ክርክር የነበረባቸው ቢሆንም የአዲስ አበባ ጉዳይ ለየት ያለ እንደሆነ ይናገራሉ። በውይይቱ ዋና አጀንዳ የሆነው አዲስ አበባ የብዙዎች የልብ ምኞት ሆኗል። የመገናኛ ብዙሃን ትኩረትም ነው። እንዲሁም የፖለቲካ ፓርቲዎች መግለጫዎቻቸው ላይ ከሚነሱ ዋና ዋና ነጥቦች አንዱ ነው። የብሔራዊ ምክክሩ ዋና አጀንዳ የሆነው የአዲስ አበባ ጉዳይ ብቻ ነው። 7 ሌሎች አጀንዳዎች እንዳሉም ተረስቷል ብዬ አስባለሁ ሲሉ ግለሰቡ ሁኔታውን ለቢቢሲ ገልጸዋል። በእሳቸው መሰረት አዲስ አበባ የውይይቱ ዋና ማዕከል ያደረገው ከላይ የመጣ በመሆኑ አዲስ አበባ የኦሮሚያ ክልል መንግስት ዋና ከተማ እንደሆነች የሚገነዘብ ሐሳብ ለ500 ቡድኖች በተላከው የደቂቃዎች ማስታወሻ ውስጥ መካተቱ የክርክር ምንጭ የሆነውና የውይይቱ ማዕከል ያደረገው ሐሳብ ነው። ይህ ሐሳብ ከታች ተጀምሮ ከታች ያልተነጋገሩት ውይይት አጀንዳ እንዳልነበረ ገልጸዋል። በመጀመሪያዎቹ 10 እና 50 ቡድን ደረጃ ውይይቶች ላይ አዲስ አበባ ለማን መገዛት እንዳለባት በተመለከተ ፌዴራል ወይስ ኦሮሚያ የሚለው አማራጭ ሐሳብ፣ የኮሚሽኑ ምላሽ የፌዴራል ከተሞች በሚል የቀረበው ራሱን የቻለ አጀንዳ ትኩረት የሚያደርገው አዲስ አበባና ድሬዳዋ ላይ ነው። በሁለቱ የከተማ አስተዳደሮች ላይ የሚኒሱ የተለያዩ ጥያቄዎች በመኖራቸው ሳቢያ ዘላቂ የውሳኔ ምክረ ሐሳብ ለተግባሪ አካላት ቢቀርብ በሚል በከተሞቹ ነዋሪዎችና በሌሎችም አካባቢዎች ነዋሪዎች በከፍተኛ መጠን ጥያቄ በመቅረቡ ራሱን ችሎ በአጀንዳነት መቅረቡን ኮሚሽኑ ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ በሰጡት ምላሽና ማብራሪያ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱን አረጋግጠዋል። ነገር ግን የምክክሩ ተሳታፊዎች በ10 እና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክረ ሐሳብ ከቀረበ በኋላ 250 ላይ ሲደርሱ የተለያየ የሚመስሉ ሐሳቦች ቀረቡ ሲሉ ከፍ እያለ ሲመጣ ፈተናዎች እንደገጠሙት ይገልጻሉ። እርሳቸው ያሉት ስለ ሂደቱ ጠለቅ ያለ ማብራሪያ የሰጡን በስም ያልጠቀስናቸው የምክክሩ ተሳታፊ ያሉትን የሚያጠናክር ነው። አዲስ አበባ የፌዴራል ዋና ከተማ ትሁን በሚለው ላይ በብዛት መግባባት ላይ የተደረሰ ይመስለኛል የሚሉት መስፍን፣ ነገር ግን የባለቤትነቱ ጉዳይ ምን ይሁን፣ ጥቅምን በተመለከተ ምን ይሁን በሚሉ ጉዳዮች ላይ የተራራቁ ሐሳቦች እንደነበሩ አንስተዋል። በ250 ቡድን ደረጃ የተነሱትን ሐሳቦች ለ500 ቡድን የሚያጠናቅሩ አጠናቃሪዎች ራሳቸው እንደ ተመካካሪ ሆነው ነው የተገኙት። ራሳቸው ሐሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ፣
ይሄ መሆን አለበት ብለው ይከራከራሉ ብለዋል። እነዚህ ችግሮች የተፈጠሩት ትክክለኛውን አካሄድ ባለመገንዘብ እና የራስን ስሜት ባለመግራት ሊሆን እንደሚችል ነው ዋና ኮሚሽነሩ የተናገሩት። የሂደቱ ዓላማ 30ው አጠናቃሪዎች እንዲከራከሩ ሳይሆን 500ዎቹ እንዲመካከሩበት ነው ካሉ በኋላ የልዩነት ሐሳቦች እንኳን ቢኖሩ ተመካክረው ወደ መሃል የሚያመጡት 500ዎቹ መሆናቸውን አስረድተዋል። ብዙዎች የሚመስላቸው በዚህ ስብሰባ ላይ ተወስኖ አልቆለት አዲስ አበባ ለአንድ አካል እንደሚሰጥ ነው። በጭራሽ እንደዚያ አይደለም። በሂደቱ የውሳኔ ምክረ ሐሳብ ነው ሊሰጥ የሚችለው፣ እሱንም 500 ናቸው። ከዚያም በኋላ ለ4 ሺዎቹ ጉባኤ ይቀርባል ብለዋል። አብን ባወጣው መግለጫ በምክክር ሂደቱ ላይ ያነሳቸው ጥያቄዎቹ ምላሽ ካላገኙ ከሂደቱ ሊወጣ እንደሚችል ገልጿል። ፕሮፌሰር መስፍን ግን ፓርቲው ይህን ማለቱን ተችተዋል። ለኮሚሽኑ የሚቀርቡ ጉዳዮችን በተመለከተ በዝርዝር እየገመገምን የሚስተካከለውን እያስተካከልን ነው እየሄድን ያለነው ሲሉ ተናግረዋል። ከፖለቲካ ፓርቲዎችም ሆነ ከሌሎች አካላት ቅሬታዎች ሲቀርቡ በመነጋገር መፍትሄ እየተሰጠ መቀጠሉን በአጽንኦት ገልጸዋል። ወደ ምክክር የመጣነው ነገሮችን እስከ መጨረሻው ለማብላላት ነው። መጨረሻ ላይ ውሳኔ የሚሰጡት 500ዎቹ እንጂ የተወሰነ አካል አይደለም በማለት ለሚነሱት ቅሬታዎች መልስ ሰጥተዋል። የፓርቲውን እርምጃ የምክክር ሂደቱን በሚገባ ባለመገንዘብ ወይም አላግባብ ጫና ለመፍጠር የተደረገ እንደሆነ ነው የሚገልጹት። በተመካካሪዎች መካከል አንዳንዴ መዘላለፍም አጋጥሞናል ያሉት መስፍን፣ ይህ ከምክክሩ የሥነ ምግባር መመሪያ ጋር የማይጣጣም ቢሆንም ያለውን ስሜት በመረዳት አለመረጋጋት እንዳይፈጠር በተቻለ መጠን በጥበብ ነው እስካሁን ይዘን የመጣ ነው ሲሉ አክለዋል። ከባለስልጣናት ጣልቃ ገብነት ጋር በተገናኘ ለተነሳው ቅሬታ በሰጡት ምላሽ የኮሚሽኑ ምላሽ የፌዴራል ከተሞች በሚል የቀረበው ራሱን የቻለ አጀንዳ ትኩረት የሚያደርገው አዲስ አበባና ድሬዳዋ ላይ ነው። በሁለቱ የከተማ አስተዳደሮች ላይ የሚኒሱ የተለያዩ ጥያቄዎች በመኖራቸው ሳቢያ ዘላቂ የውሳኔ ምክረ ሐሳብ ለተግባሪ አካላት ቢቀርብ በሚል በከተሞቹ ነዋሪዎች እና በሌሎችም አካባቢዎች ነዋሪዎች በከፍተኛ መጠን ጥያቄ በመቅረቡ ራሱን ችሎ በአጀንዳነት መቅረቡን ኮሚሽኑ ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ በሰጡት ምላሽና ማብራሪያ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱን አረጋግጠዋል። ነገር ግን የምክክሩ ተሳታፊዎች በ10 እና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክረ ሐሳብ ከቀረበ በኋላ 250 ላይ ሲደርሱ የተለያየ የሚመስሉ ሐሳቦች ቀረቡ ሲሉ ከፍ እያለ ሲመጣ ፈተናዎች እንደገጠሙት ይገልጻሉ። እርሳቸው ያሉት ስለ ሂደቱ ጠለቅ ያለ ማብራሪያ የሰጡን በስም ያልጠቀስናቸው የምክክሩ ተሳታፊ ያሉትን የሚያጠናክር ነው። አዲስ አበባ የፌዴራል ዋና ከተማ ትሁን በሚለው ላይ በብዛት መግባባት ላይ የተደረሰ ይመስለኛል የሚሉት መስፍን፣ ነገር ግን የባለቤትነቱ ጉዳይ ምን ይሁን፣ ጥቅምን በተመለከተ ምን ይሁን በሚሉ ጉዳዮች ላይ የተራራቁ ሐሳቦች እንደነበሩ አንስተዋል። በ250 ቡድን ደረጃ የተነሱትን ሐሳቦች ለ500 ቡድን የሚያጠናቅሩ አጠናቃሪዎች ራሳቸው እንደ ተመካካሪ ሆነው ነው የተገኙት። ራሳቸው ሐሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ፣ ይሄ መሆን አለበት ብለው ይከራከራሉ ብለዋል። እነዚህ ችግሮች የተፈጠሩት ትክክለኛውን አካሄድ ባለመገንዘብ እና የራስን ስሜት ባለመግራት ሊሆን እንደሚችል ነው ዋና ኮሚሽነሩ የተናገሩት።
የሂደቱ ዓላማ 30ው አጠናቃሪዎች እንዲከራከሩ ሳይሆን 500ዎቹ እንዲመካከሩበት ነው ካሉ በኋላ የልዩነት ሐሳቦች እንኳን ቢኖሩ ተመካክረው ወደ መሃል የሚያመጡት 500ዎቹ መሆናቸውን አስረድተዋል። ብዙዎች የሚመስላቸው በዚህ ስብሰባ ላይ ተወስኖ አልቆለት አዲስ አበባ ለአንድ አካል እንደሚሰጥ ነው። በጭራሽ እንደዚያ አይደለም። በሂደቱ የውሳኔ ምክረ ሐሳብ ነው ሊሰጥ የሚችለው፣ እሱንም 500 ናቸው። ከዚያም በኋላ ለ4000ዎቹ ጉባኤ ይቀርባል ብለዋል። አብን ባወጣው መግለጫ በምክክር ሂደቱ ላይ ያነሳቸው ጥያቄዎቹ ምላሽ ካላገኙ ከሂደቱ ሊወጣ እንደሚችል ገልጿል። ፕሮፌሰር መስፍን ግን ፓርቲው ይህን ማለቱን ተችተዋል። ለኮሚሽኑ የሚቀርቡ ጉዳዮችን በተመለከተ በዝርዝር እየገመገምን የሚስተካከለውን እያስተካከልን ነው እየሄድን ያለነው ሲሉ ተናግረዋል። ከፖለቲካ ፓርቲዎችም ሆነ ከሌሎች አካላት ቅሬታዎች ሲቀርቡ በመነጋገር መፍትሄ እየተሰጠ መቀጠሉን በአጽንኦት ገልጸዋል። ወደ ምክክር የመጣነው ነገሮችን እስከ መጨረሻው ለማብላላት ነው። መጨረሻ ላይ ውሳኔ የሚሰጡት 500ዎቹ እንጂ የተወሰነ አካል አይደለም በማለት ለሚነሱት ቅሬታዎች መልስ ሰጥተዋል። የፓርቲውን እርምጃ የምክክር ሂደቱን በሚገባ ባለመገንዘብ ወይም አላግባብ ጫና ለመፍጠር የተደረገ እንደሆነ ነው የሚገልጹት። በተመካካሪዎች መካከል አንዳንዴ መዘላለፍም አጋጥሞናል ያሉት መስፍን፣ ይህ ከምክክሩ የሥነ ምግባር መመሪያ ጋር የማይጣጣም ቢሆንም ያለውን ስሜት በመረዳት አለመረጋጋት እንዳይፈጠር በተቻለ መጠን በጥበብ ነው እስካሁን ይዘን የመጣ ነው ሲሉ አክለዋል። ከባለስልጣናት ጣልቃ ገብነት ጋር በተገናኘ ለተነሳው ቅሬታ በሰጡት ምላሽ ተወልደ ገብረ ማርያም የተረከቡት ኤር ኢንዲያ አብራሪዎች የአደንዛዥ ዕፅ ምርመራ እንዲያደርጉ ታዘዙ። ታትሟል 14 ነሐሴ 2026 ለ10:03 ጉዳይ የንባብ ጊዜ 2 ደቂቃ። በቅርቡ ኢትዮጵያዊው ተወልደ ገብረ ማርያምን በዋና ሥራ አስፈጻሚነት የሾመው የህንዱ አየር መንገድ አብራሪዎቹ በሙሉ የተከለከሉ ዕጾችን መውሰድ አለመውሰዳቸውን በአስቸኳይ ሊመረምር መሆኑን አስታወቀ። ኤር ኢንዲያ ከዚህ ውሳኔ ላይ የደረሰው ባለፈው ሳምንት ከታይላንድ ፑኬት ወደ ዴልሂ ይበር የነበረ አውሮፕላን በድንገት ከፍታውን መቀነሱን ተከትሎ ነው። የህንድ ሁለተኛው ትልቁ አየር መንገድ የሆነው ኤር ኢንዲያ የቀድሞውን የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ ተወልደ ወልደ ማርያምን ዋና ሥራ አስፈጻሚው አድርጎ የሾመው በቅርቡ ነው። ክስተቱን ተከትሎ የወጣው ቅድመ ምርመራ ሪፖርት ዋና አብራሪው የአደንዛዥ ዕፅ ምርመራ ዳግም ማድረግ አለበት ይላል። የተለያዩ መገናኛ ብዙሃን አብራሪው ማሪዋና መውሰዱን የሚያመለክት ውጤት መገኘቱን ዘግበዋል። የኤር ኢንዲያ አካል የሆነው ኤር ኢንዲያ ኤክስፕረስ አብራሪዎችም ከሐሙስ ጀምሮ አደንዛዥ ዕፅ ምርመራ እንደሚደረግላቸው ተገልጿል። በህንድ ያሉ መመሪያዎች ቢያንስ 10 በመቶ አብራሪዎች በድንገት የአደንዛዥ ዕፅ ምርመራ እንዲደረግላቸው ያስገድዳል። ኤርባስ 28 ሐምሌ 2018 ዓመተ ምህረት ለበረራ በተነሳ በጥቂት ደቂቃ ውስጥ በድንገት ከፍታውን በ91 ሜትር በቀነሰበት ክስተት 17 መንገደኞችና የበረራ አባላቱ ጉዳት ደርሶባቸዋል። ሰሜን ኮሪያ ታግቼ አሜሪካዊ ወታደር እንዳገባ ተገደድኩ። ታትሟል 10 ነሐሴ 2026 የንባብ ጊዜ 4 ደቂቃ። በጃፓኗ ደሴት ሳዶ ሞቃታማ ነሐሴ ነበር። የ19 ዓመቷ ሂቶሚ ሶጋ ሕይወቷ እስከ ወዲያኛው ተለወጠ። ከእናቷ ጋር አስቤዛ ልትገዛ ወጥታ ወደ ቤት እየተመለሱ ነበር። ድንገት 3 ወንዶች ከኋላቸው መጥተው አግተው ወሰዷቸው። አፋችን ላይ የሆነ ነገር አደረጉብን፣ ፊታችንን ቦርሳ በሚመስል ነገር ሸፈኑት ስትል ሂቶሚ ታስታውሳለች። ቀጣዮቹ ቀናት በብዥታ አለፉ። ከባህር ዳርቻ ተነስተው በፈጣን ጀልባ ተጉዘው ትልቅ መርከብ ላይ እንደደረሱ ትገምታለች።
ከእናቷ ጋር ለማውራት ምንም እድል አላገኘችም። እናቷ ደግ፣ ብሩህ እና በፍቅር የተሞሉ መሆናቸውን ታስታውሳለች። ከእናቴ ጋር የመጨረሻ ቃላት መለዋወጥ አልቻልኩም ትላለች። ከቀናት በኋላ ጭንብል ከፊቷ ሲነሳ ጃፓን እንዳልሆነች አወቀች። ታግታ ወደ ሰሜን ኮሪያ ተወስዳለች። መንግስት የሚደግፈው እገታ በአውሮፓውያኑ ከ1970 እስከ 1980 ባሉት ዓመታት ቀጥሏል። መንግስት የደገፈው እገታ የሰሜን ኮሪያ ባለስልጣኖች በእገታ አማካኝነት ሰላዮች ጃፓንኛ እንዲማሩ ማድረጋቸው አንደኛው መላምት ነው። ጃፓንኛ ተምረው የአገሩን ባህል ካወቁ ኋላ ላይ ሰርጎ ለመግባት ያግዛሉ ተብሎ ይታመናል። ከአውሮፓውያኑ 1977 እስከ 1983 ድረስ የታገቱ 17 ሰዎችን ጃፓን አግኝታለች። ቁጥሩ ከዚህም በላይ ሊሆን እንደሚችል ይገመታል። እኔ ኢላማ ተደርጌ ይሁን የአጋጣሚ ጉዳይ አሁንም ድረስ አላውቅም ትላለች ሂቶሚ። ለመጀመሪያዎቹ 2 ዓመታት በወታደራዊ አጥር ውስጥ ለመኖር ተገድዳለች። እናቷ የት እንዳሉ አላወቀችም። ለምን ታግታ እንደተወሰደች ወታደሮቹንም አልጠየቀችም። ብትጠይቅም እውነቱ እንደማይነገራት ተሰምቷታል። ከአጥሩ ውጭ ሰማይ እመለከት ነበር። ጨረቃና ከዋክብት ይታዩኛል። ጃፓን ያለውን ቤተሰቤን አስቤ አለቅሳለሁ። መቼ ያገኛቸው ይሆን ብዬ እተክዛለሁ። ፍርሃቱ እና ብቸኝነቱ ከባድ ቢሆንም አንድ ቀን ነፃ እወጣለሁ። ተስፋ መቁረጥ አልፈለገችም። ተስፋን ሁሌም በልቤ ውስጥ ይዤ ነበር። ይሄ ሁሉ ያልፋል የሚል ተስፋ ነበረኝ። ነገር ግን አልሆነም። በ1980 ከአጥሩ እንድትወጣ ተፈቀደላት። የማታውቀውን ቻርልስ ጄንኪንስ የተባለ አሜሪካዊ ወታደር ማግባት እንዳለባት ተነገራት። ወታደሩ በ1965 ከድቶ ሰሜን ኮሪያ የገባ ነበር። ከወታደራዊ ቀጣናዎች ወደ ሆነው አካባቢ የገባው በቪየትናም ጦርነት እንዲሰለፍ እንደሚገደድ በማመን ነበር። እናም እጁን ለሰሜን ኮሪያ መስጠት ወደ አሜሪካ ላለመመለስ እንደሚያግዘው አምኗል። የሰሜን ኮሪያ ዋነኛ ጠላት ከሆኑት አገራት ጃፓንና አሜሪካ የመጡ ሰዎችን ጥንዶች አድርጎ ማጣመር የፒዮንግያንግ የፕሮፓጋንዳ መሳሪያ ነበር። መጀመሪያ የተገናኘንበትን ቀን አስታውሳለሁ። ዝናባማ ቀን ነበር። በጣም ፈርቼ እና ተጨንቄ ነበር ትላለች። ጋብቻውን አለመቀበል አማራጭ አልነበረም። ነገር ግን ለባለቤቷ ጥልቅ ስሜት ይሰማት እንደነበር ትናገራለች። 2 ሴት ልጆች ወልደዋል። አባታቸው ከእንጨት መጫወቻ ይሰራላቸው ነበር። ተፈጥሯዊ ስሜት ነበረው። የህይወቴ አስደሳች ወቅት ልጆቻችን ሲወለዱ ነው። ለልጆቹ ደግ ነበር። ይንከባበካቸው ነበር። ከእሱ በጣም የምወደው ይሄንን ባህሪ ነው ስትል ታስታውሳለች። ጥንዶቹ መደበኛ ደሞዝ ያለው ስራ አልነበራቸውም። የሰሜን ኮሪያ መንግስት ጥብቅ ቁጥጥር ስለሚያደርግባቸው ጊዜያቸውን በነጻነት ማሳለፍ አልቻሉም። ሂቶሚ ጊዜዋን የምታሳልፈው አትክልት በመትከል ነበር። ኮንሰርት፣ ሲኒማ የለም። ምንም መዝናኛ የለም። በየቀኑ ፍርሃትና ጭንቀት ይውጠናል። ቤተሰቦቼ መኖራቸው መጽናኛ ሆኖኛል። በ2002 ስለ ሂቶማ መታገት ዓለም ሲሰማ ህይወታቸው ተለወጠ። በጃፓንና ሰሜን ኮሪያ መካከል ያለውን ግንኙነት ለማሻሻል ውይይት ተካሂዶ ነበር። በውይይቱ ላይ የቀድሞ መሪ ኪም ጆንግ ኢል ከጃፓን ከታገቱ 17 ሰዎች መካከል በ13ቱ እገታ እጃቸው እንዳለበት አመኑ። በህይወት ያሉት 5ቱ ብቻ መሆናቸው ተገልጾ ነበር። ይህም የሂቶማን እናት አያካትትም። እናቷ ወደ ሰሜን ኮሪያ አልገቡም። ሂቶማ ወደ ጃፓን ተመልሳ ለአጭር ጊዜ መጎብኘት እንደምትችል ተነገራት። ጃፓን ያለውን ቤተሰቤን ማየት እፈልግ ነበር። እናቴን የማየት እድል ሊኖር ይችላል ብዬ አሰብኩ። ሰሜን ኮሪያ ባለቤቷንና 2 ልጆቿን ተሰናበተች። ጃፓን እህቷና አባቷ በጉጉት እየጠበቋት ነበር። በህይወት መኖሯን ሳያውቁ ቆይተዋል። ስንገናኝ ተቃቀፍን። ብዙ አለቀስን።
እዚያው ጃፓን ለመቆየት ወሰነች። ባለቤቷንና 2 ልጆቿን ያገኘችው ከሁለት ዓለምን ያስደነገጠው ሰው ሰራሽ አስተውሎት (AI) በድንገት የሚፈጽመው ጥቃት ታትሟል 11 ነሐሴ 2026 የንባብ ጊዜ 4 ደቂቃ ብዙዎች ሰው ሰራሽ አስተውሎት ከሰው ልጆች ቁጥጥር ሊወጣ ይችላል የሚለው ያሰጋቸዋል። ተርሚኔተር ሳይንሳዊ ልብ ወለድ ላይ ሰው ሰራሽ አስተውሎት የሆነው ስካይኔት ከአቅም እና ከቁጥጥር ውጭ ሆኖ ከሰው ልጆች ጋር ጦርነት ውስጥ ሲገባ ይታያል። ከሰሞኑ የተሰማው ዜና ይሄንን ልብ ወለዳዊ ዓለም የሚያስታውስ ነው። ውስን በሆነ የሰው ቁጥጥር ወይም ያለ ሰው ቁጥጥር በራሱ መወሰንና ድርጊት ማከናወን የሚችል ሰው ሰራሽ አስተውሎት ሃጊንግ ፌስ የተባለ ኩባንያን ሰርስሮ መግባቱ ተሰምቷል። ሰው ሰራሽ አስተውሎቱ በሙከራ ላይ ሳለ ከቁጥጥር ወጥቶ በራሱ ሃጊንግ ፌስ ኩባንያን ሃክ ማድረጉ አስደንጋጭ ክስተት ነበር። ቻትጂፒቲን የፈጠረው ኦፕንኤአይ የሰራው ይህ ሰው ሰራሽ አስተውሎት የደህንነት ክፍተቶችን በመጠቀም ረገድ ምን ያህል አቅም እንዳለው ሙከራ እየተደረገበት ሳለ ነው ድርጊቱን የፈጸመው። የሃጊንግ ፌስ ኩባንያ ሰርቨርን መረጃ ሰርስሮ መግባቱን የሰው ሰራሽ አስተውሎቱ ፈጣሪዎች ለቀናት ያህል አላስተዋሉም። ሰው ሰራሽ አስተውሎቱ ለሕዝብ ይፋ የሆኑ አገልግሎቶች ላይ ጥቃት ማድረሱን ባለፈው ሳምንት ኦፕንኤአይ አስታውቋል።